ሰላም እንዴት ናችሁ? የአሜሪካ ዲቪ ሎተሪ ወይም ዳይቨርሲቲ ቪዛ የ2026 አሸናፊዎች ሚያዝያ 25 ቅዳሜ ሚያዝያ 25 2017 ይፋ እንደሚሆን ይታወቃል። ዳይቨርሲቲ ቪዛ የ2026ቱ መስከረም ላይ በዚህ ዓመት የወሩ መጀመሪያ ላይ ሲሞላ እንደነበር ይታወቃል። በዚህም መሰረት አሜሪካ በየዓመቱ ለ55,000 ዜጎች እንደ ዓለም የሚያወጣው የዳይቨርሲቲ ቪዛ እድል ነው። በዚህም መሰረት መስከረም ላይ የተሞላ አሁን ከዛሬ ሚያዝያ 25 2017 ዓ.ም ጀምሮ መታየት ይጀምራል። ውጤታችሁን እዛ ላይ ቼክ ማድረግ ትችላላችሁ። እና የዲቪ ውጤት በሚለቀቅበት ጊዜ ሁለት አይነት ጥያቄዎች ናቸው በዋነኝነት ሊነሱ የሚችሉት። የመጀመሪያው ጥያቄ ምንድነው? እንዴት አድርገን ነው ዲቪ ደርሶናል አልደረሰንም የሚለውን እናያለን ነው። ሁለተኛው ደግሞ የዲቪ ኮንፈርሜሽናችን ጠፍቶብናል እንዴት ነው ማግኘት የምንችለው ነው። በመጀመሪያ እንዴት ነው ማየትም የዲቪ ውጤታችን እንዴት ነው ማየት የምንችለው ለሚለው ራሳችሁ ዌብሳይት የራሱ ዌብሳይት አለው ወይም ደግሞ በአቅራቢያችሁ የሚገኝ ኢንተርኔት ቤት ሄዳችሁ ነው ቼክ የምታደርጉት። ከዛ ውጪ ምንም አይነት ቴክስት ወይም ኢሜል አይደረግላችሁም ደርሷችኋል የሚል ምንም አይነት ኢሜልም ቴክስትም አይደርሳችሁም ፕሮሰስ ካልጀመራችሁ ማለት ነው። ራሳችሁ አይታችሁ ነው ፕሮሰስ የምታደርጉት። እንደሚታወቀው ያው ዘንድሮም ለ55,000 ሰው ነው የውጤት የሚለቀቀው ወይም 55,000 ዜጎች ናቸው የሚደርሳቸው። ያው ከዛ ውስጥ የሚሄድ አለ የማይሄድ የሚቀር አለ በየሀገሩ የእድል ጉዳይ ነው ማለት ነው። እና ወደ ዋናው ፖይንት ስገባ እንዴት ነው ዲቪ ውጤት ቼክ የምናደርገው የሚለውን በአጭሩ አሳያችኋለሁ። ያው ይሄን ቪዲዮ በምሰራበት ታይም ላይ የዲቪ 2026 ውጤት ስላልተለቀቀ ማሳያችሁ በዲቪ 2025 ወይም ደግሞ ያው ኤግዛምፕል እናንተ የዲቪ 2026ታችሁን ነው የምታስገቡት ማለት ነው። መጀመሪያ ያው በስልካችሁም ይሁን በፒሲያችሁ ማንኛውም ብሮዘር ላይ እኔ ክሮም ስለምጠቀም በክሮም እናንተ ደግሞ ማንኛውም ብሮዘር ላይ ገብታችሁ ዲቪ ዳይቨርሲቲ ቪዛ ሎተሪ ብላችሁ መጻፍ ትችላላችሁ። ወይም ደግሞ ዲቪ 2026 ሪዛልት ብትሉ ያመጣላችኋል ማለት ነው። ዋናው ግን ምንድነው ፖይንቱ እዚች ጋር www.dvprogram.state.gov ማለት አለበት። ሜይን ዌብሳይታቸው ይሄንኛው ነው። ወይም ደግሞ ቴሌግራም ሊንካችን ቴሌግራም ቻናላችን ላይ ሊንኩ አለ። በዛ መሰረት ገብታችሁ ማየት ትችላላችሁ። እዚህኛው ዌብሳይት ላይ ከገባችሁ በኋላ እንደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። ያው እንደነገርኳችሁ ይሄንን ቪዲዮ በምሰራበት ሰዓት ላይ ዲቪ 2026 ስላልተለቀቀ እዚህ ጋር የዲቪ 2026 ውጤት ማየት እንደማይቻል ነው የሚያሳይ። ነገር ግን በ2025ቱ አሳያችኋለሁ ማለት ነው። የ2025ቱን ነው ማሳያችሁ። ያው እዚህ ጋር እንደምታዩት በ2025ቱ አሳያችኋለሁ ማለት ነው። ምንድነው ዲቪ ከተለቀቀ በኋላ እዚህ ጋር የ2025ም የ2026ም ቼክ ማድረግ ይቻላል ማለት ነው። እዚህኛው ዌብሳይት ላይ ከገባችሁ እዚች ጋር ቼክ ስታተስ የምትል አይከናለች እሷን ነክታችሁ ወደ ቼክ ማድረጊያው ዌብሳይት ትገባላችሁ ማለት ነው። እዚህ ጋር ከገባችሁ በኋላ ያው ቼክ ማድረግ ያለ እዚህ ጋር ያሳያችኋል። የአያት ስም ያስፈልጋል፣ እንደገና ዩር ኦፍ በርዝ ያስፈልጋል እና ኮንፈርሜሽን ነምበር ያስፈልጋል ነው የሚላችሁ። ኮንቲኒው ብላችሁ ወደ ቼክ ማድረጊያው ስገቡ እዚች ጋር ሶስት ነገሮች አሉ። በዋነኝነት ሶስት ፖይንቶች አሉ። አንደኛ እዚህ ጋር ኮንፈርሜሽን ነምበር ነች። ሁለተኛ ደግሞ ላስት ፋሚሊ ኔም፣ ሶስተኛ ላይ ዩር ኦፍ በርዝ አለ። እንደገና በአራተኛ ላይ ደግሞ አምና የሰራነው ቪዲዮ ላይ ብዛቶቻችሁ ስጠይቁን እንደነበረ እዚች ጋር አውተንቲኬሽን የሚል አለ። አውተንቲኬሽን ማለት ምን ማለት ነው የሚለውን በሰፊው ቪዲዮ አሳያችኋለሁ ማለት ነው። አሁን እዚህ ጋር መጀመሪያ እዚህኛው ላይ ከመጣችሁ በኋላ የምታስገቡት ኮንፈርሜሽን ነምበር ነው ማለት ነው። ኮንፈርሜሽን ነምበር ማለት የዲቪ ወረቀታችሁ ላይ ዲቪ ከሞላችሁ በኋላ የሚሰጣችሁ ወረቀት ላይ የራሱ የሆነ ኮንፈርሜሽን ኮድ አለ ማለት ነው። እዛ ላይ ኮንፈርሜሽን ነምበር የሚል ራሱን የቻለ ኮንፈርሜሽን ነምበር አለ። እዚህ ላይ የምታስገቡት ያንን ኮንፈርሜሽን ነምበር ነው ማለት ነው። እዚህ ላይ ያንን ኮንፈርሜሽን ነምበር ኦ እና ዜሮ ብዛት ያምታታሉ። ያንን ዲቴል ከወረቀታችሁ ላይ እያያችሁ እዚህ ላይ ትገለብጣላችሁ ማለት ነው። ከዛ በኋላ እዚህ ላይ ከገለበጣችሁ በኋላ ወደ ሁለተኛው ፓርት ነው የምትሄዱት። ሁለተኛው ፓርት ላይ ስትሄዱ ላስት ፋሚሊ ኔም ነው። እዚህ ጋር እንደምታዩት ላስት ፋሚሊ ኔም ነው የምታስገቡት። ላስት ፋሚሊ ኔም ማለት የአያታችሁን ስም ወይም ደግሞ የዲቪ ኮንፈርሜሽን ወረቀታችሁ ላይ መጀመሪያ ላይ የሚጻፈው ነው። ኤግዛምፕል አስቀምጥላችኋለሁ ከዚህ በታች። ወደ ሶስተኛው ስንሄድ ደግሞ ይር ኦፍ በርዝ ነው። ያ ማለት ምንድን ነው? የትውልድ ዓመተ ምህረት ነው። እዚህ ጋር ቀን አታስገቡም፣ ዓመተ ምህረቷን ብቻ 2000 ከሆነ 2000 ብላችሁ ትጽፋላችሁ እዚህ ላይ።
2001 ከሆነ 2001 ብቻ ብላችሁ ነው የምትጽፉት። ሌላኛው ምንድነው ወደ ሶስተኛው ስንሄድና አምና ብዙ ጥያቄ ወደ አነሳንበት ነገር ስንሄድ አውተንቲኬሽን ነው። አውተንቲኬሽን ማለት ምን ማለት ነው? እዚህ ጋር የሚሰጣችሁ ነገር አለ። ብዙ ዌብሳይቶች ላይ እንደዚህ አይነት ነገር የተለመዱ ናቸው። ሮቦት ናችሁ ወይስ አይደላችሁ የሚለውን ማረጋገጫ ነው። እዚህ ላይ ምንድነው የምታደርጉት? ከላይ የራሳችሁን መረጃ አስገብታችሁ ከመጣችሁ በኋላ እዚችኛዋ ጋር ስትደርሱ እዚህ ጋር የምታስገቡት እዚህ ላይ የሚሰጣችሁን ነገር ይሄንኑ ደግማችሁ እዚህ ላይ ነው የምትጽፉት ማለት ነው። ምንም ካፒታል ስሞል ምንም አይነት ነገር ሳታሳስቱ እዚህ ላይ የሚሰጣችሁን ደግማችሁ ጽፋችሁ ሰሚት ትሉታላችሁ ማለት ነው። ሰሚት ስትሉ ሁለት አይነት ነገር ነው የሚሰጣችሁ። እዚህ ላይ በፎቶ አያይዝላችኋለሁ። አንደኛው የአሸናፊነታችሁ ማረጋገጫ ወረቀት ነው። ሁለተኛው ደግሞ አሸናፊ ካልሆናችሁ ዩ አር ኖት ሰሌክትድ የሚል ከታች እንደማስቀምጥላችሁ አይነት ነገር ነው የሚሰጣችሁ። አሸናፊ ከሆናችሁ በዚህኛው በኩል ይሄ እንደዚህ አይነት ወረቀት ይሰጣችኋል። አሸናፊ ካልሆናችሁና ከእጣ ውስጥ እጣው ካልደረሳችሁ ሃዝ ኖት ቢን ሰሌክትድ የሚል ይሄን አይነት ወረቀት ይሰጣችኋል ማለት ነው። ስለዚህ ከአሸናፊ ከሆናችሁ ቀጣይ ፕሮሰሱ እንዴት ነው የሚለውን ወደዛ ትቀጥላላችሁ። አሸናፊ ካልሆናችሁም ቀጣይ ዲቪ 27 መስከረም ላይ ይሞላል፣ ያኔ ትሞላላችሁ ማለት ነው። ሶ አሁን እንዴት ነው የዲቪ ውጤታችንን የምናየው? በቀላሉ በኢዚ ዌይ አሳይቻችኋለሁ። ወደ ሁለተኛው መንገድ ስንሄድ ምንድን ነው ኮንፈርሜሽን ነምበራችን ጠፍቶብናል። ኮንፈርሜሽን ነምበር ለጠፋባችሁ እንዴት አድርጋችሁ ነው ኮንፈርሜሽን ነምበር የምታገኙት የሚለውን በቀላሉ ሳሳያችሁ፣ ኮንፈርሜሽን ነምበር የጠፋባችሁ ካላችሁ ምንድነው የምታደርጉት? እዚሽ ጋር ፎርጌት ኮንፈርሜሽን ነምበር የሚላል ፎርጌት ኮንፈርሜሽን ነምበር የሚለውን ትነኩታላችሁ አንድ ጊዜ። ከዛ እዚህ ጋር ምንድን ነው ኮንፈርሜሽን ነምበራችሁን ስትረሱ የሚያስፈልጓችሁ ሜን ፖይንቶች አሉ። ከነዛም ውስጥ ከነዛ ከሚያስፈልጉት መረጃዎች ውስጥ አንደኛ ላስት ፋሚሊ ኔም፣ ፈርስ ኔም፣ ሙሉ ስም፣ ዴት ኦፍ በርዝ፣ ኢሜይል አድሬስ እና ቅድምዬ ያሳየዎቹ አውተንቲኬሽን አለ ማለት ነው። እዚህ ጋር አሁን ምንድን ነው እዚህ ጋር እንደሚታየው አሁን ዳይቨርሲቲ ቪዛ ፕሮግራም ይሩ እኔ ቅድም እንደነገርኳችሁ ይህን ቪዲዮ በምሰራበት ታይም ላይ ስላልተለቀቀ የዲቪ 2026 ውጤት 2025 የሚለውን ብቻ ነው የሚያመጣላችሁ ማለት ነው። ሶ ምንድን ነው ዲቪ 2026 ሲለቀቅ ግን እዚች ጋር 2026 የሚል አለ። ሶ ፎርጌት ማለት የፈለጋችሁት 2025 ከሆነ 2025 ላይ ሰሌክት ታደርጋላችሁ። 2026 ከሆነ ደግሞ 2026 ያመጣላችሁ ሰሌክት ታደርጋላችሁ ማለት ነው። ሶ እሱን ሰሌክት ካደረጋችሁ በኋላ ላስት ፋሚሊ ኔም ታስገባላችሁ እዚህ ጋር። ያ ማለት ምን ማለት ነው? የአያታችሁን ስም፣ ከዛ በኋላ ፈርስት ኔም የእናንተን ስም፣ ከዛ በኋላ የአባት ሚድል ኔም ወይም የአባት ስም። እዚህ ጋር መጠንቀቅ ያለባችሁ ነገር ምንድን ነው? እዚህ ጋር የምታስገቡት ዲቪ ስትሞሉ መስከረም ላይ የሞላችሁት ፎርም ላይ የሞላችሁት ኤግዛክት ስፔሊንግም ጭምር ነው። ስፔሊንግ ከተሳሳታችሁም ስለማያመጣ ማለት ሶ እነዚህን ከሞላችሁ በኋላ ሁለተኛው ስቴፕ ምንድን ነው? ሶስተኛ ላይ ነው። ሶስተኛ ስቴፕ ምንድን ነው? ዴት ኦፍ በርዝ ነው። እዚህ ጋር የተወለዳችሁበትን ወር፣ ቀን፣ ዓመተ ምህረት በፈረንጆች እዛ ላይ እንደሞላችሁት ነው የምትሞሉት። ወደ አራተኛው ወይ ስንሄድ ደግሞ ኢሜል አድሬስ ነው። እዚህ ጋር ኢሜል አድሬስ የሞላችሁት ኢንተርኔት ቤት ከሆነ ምናልባት ኢንተርኔት ቤት የራሳቸውን ኢሜል ሊያስገቡ ይችላሉ። ሶ እዚህ ጋር የተሞላውን ኢሜል ኤግዛክት ኢሜል ታስገባላችሁ። ከዛ በኋላ ቅድም ባሳየዋችሁ መሰረት አውተንቲኬሽን አለች። አውተንቲኬሽኗን እዚሁ ጋር ያለችውን በመድገም እዚህ ላይ ታስገባላችሁ ማለት ነው። ሌላው በዚህ መልኩ ይሄን ካደረጋችሁ በኋላ ሰሚት ስትሉት ወደ እዚኛው ፔጅ ወደ ቅድሙ ፔጅ ይመልሳችሁና ሰሚት በምትሉ ሰዓት ወደ ዲቪ ማየቻው ወደ መጀመሪያው ወዳየነው ፔጅ ነው የሚመልሳችሁ። እዚህኛው ላይ ኮንፈርሜሽናችሁን ያስገባላችኋል ማለት ነው። ከዛ በኋላ ቀሪውን ኢንፎርሜሽን በማስገባት ሰሚት ብላችሁ ውጤታችሁን ቼክ ማድረግ ትችላላችሁ ማለት ነው። ሌላ ጥያቄ ያልገባችሁ ነገር ካለ ኮመንት ላይ አስቀምጡልንና ቀሪ ቪዲዮዎች እንሰራለን። እንደጊዜውም ግልጽ ካልሆነላችሁ ዲቪ 26 ሲለቀቅ በሰፊው እዛ ላይ ዲቴይል ነገሮቹን እያየን ቪዲዮ እንሰራለን ማለት ነው። ሌላው ደግሞ እንደ አማራጭ የሞላችሁት ኢንተርኔት ቤት ወይም ደግሞ የሆነ በቢዝነስ ቦታ ሄዳችሁ ከሆነ ኮንፈርሜሽን ከጠፋባችሁ ምናልባት እነሱ ጋር እንደ ሪዘርቭ ሊኖር ስለሚችል እዛ ሄዳችሁ የዲቪ ወረቀት ጠፍቶብኛል ብላችሁ ያለውን ነገር አስረድታችሁ እዛ ሊኖር ስለሚችል ነው። ከዛ በተረፈ የዲቪ ውጤት ያው ከሰዓታት በኋላ ይለቀቃል። መልካም እድል እያልን ቀሪውን ፕሮሰሶች አብረን የምናይ ይሆናል። እናመሰግናለን ለአሁኑ።